ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንደምለው ሁል ጊዜ እንደምንለው አገራችንን ሰላም ያደርግልን። አገር ሰላም ስትሆን ያው እኛም ሰላም ስለምንሆን ማለት ነው። አገር ሰላም ካልሆነች እኛም ሰላም መሆን ስለማንችል ከምንም በላይ አገራችንን ሰላም ያደርግልን። እንግዲህ ይሄንን ዩቲዩብ እስካሁን ለምታበረታቱኝም ከዚህ በኋላ ለምታበረታቱኝ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የተለያዩ መረጃዎች ይዤ ወደ እናንተ እመጣለሁ። ዛሬ እንግዲህ እህታችንን እንደምታውቁት ሰሞኑን በሚዲያ ላይ በጣም ሲዟዟር ነበረ። ግን ምንም ቢዟዟር ያው ፍትህ ማግኘት ኢትዮጵያ ላይ አሁን ላይ ከባድ እየሆነ ነው። ብዙ ጊዜ እየተጠቁ ያሉት እየተጎዱ ያሉት ሴቶች ናቸው። ይሄንን ግን ማንም ሰው የህግ አካልም ሆነ ግለሰብም ሆነ ምንም ከምንም እየቆጠሩት አይደለም። እንግዲህ አንድ ሰው አልፈልግም ከተባለ ይሄን ያህል መደብደብ ወይንም ደግሞ ሰውነቷ እንደዚህ እስከሚያብጥ ድረስ እሷን በራሷ ላይ ጠባሳ መጣል ይሄ ሰብአዊነት አይመስለኝም። የአንድ ሰብአዊ ስራ አይመስለኝም። ምክንያቱም አንድ ሰው ማሰብ የሚችል ሰው እንደዚህ አድርጎ ሊያቆስልም አይምሮ የሚቆስለው ይበቃል። ምክንያቱም አካላችንም ቆስሎ አይምሯችንም ቆስሎ፣ ይሄ ግን መቼ ነው ሴቶች ፍትህ የሚያገኙት? መቼ ነው ህጻናትና ሴቶች ፍትህ አግኝቶ በኢትዮጵያ ላይ በሰላም ወጥተው በሰላም መኖር የሚቻለው? እኔ አሁን ላይ ግራ እያጋባኝ ነው። ልጆቻቸው ወጥተው እስከሚገቡ ድረስ ያለ ሰቀቀን፣ እኛ ወጥተን እስከምንገባ ድረስ ያለ ሰቀቀን እኔ በጣም ነው አሁን እያሳሰበኝ ያለው። ብዙ ቤቱም ደግሞ ይሄ ያለማያሳስበው ሰው ያለ አይመስለኝም። ምክንያቱም በቃ ምን አንድን ሰው አልፈልግም ካለ ተደብድበህ ነው። በቃ የሆነ ነገር በኑሮ ላይም በትዳርም ላይ ስትኖር አንተ ደስተኛ የማትሆንበት ነገሮች ብዙ ነገሮች ሲፈጠሩ መለያየት የሚባል ነገር አለ። መለያየት ካላስ የኢትዮጵያ ሕዝብ ድረሱልኝ ልጄን ማሳደግ እፈልጋለሁ ብላለች። ስለዚህ አንተም ደግሞ መቼም እህት አለክ፣ እናት አለክ፣ ዘመዶች ሴቶች ዘመዶች ይኖሩካል። በአንተ ሰው ላይ መደረግ የማትፈልገውን ነገር ሰው ላይ ባታደርጉ፣ እንደው በቃ ማናችሁም ሰብአዊ ፍጥረት የሆናችሁ ሰው ላይ ባታደርጉ፣ በራሳችሁ እንዲደረግ የማትፈልጉትን ሰው ላይ ባታደርጉ ብዬ ነው የምለው። ምክንያቱም በራሳችን መደረግ የማንፈልገውን ነገር ሰው ላይ ባናደርግ ነው የምለው። እንግዲህ ለእህታችንን ሁላችሁም ፍትህ ጠይቁላት። እስከ መቼ ነው ስትወጣ ስትገባ ስተሳቃ የምትኖረው? እስከ መቼ ነው ሰው ልጅ ወጥቶ በሰላም የማይገባው? ስለዚህ እባካችሁ ይህንን ቪዲዮ እያያችሁ ፍትህ ለሴቶች ፍትህ ለልጆች እያልኩ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ